ይህ ሀሳብ ተራ ሀሳብ አይደለም። ሳትጠየቁ አትርዱ። ምክንያቱም ሰዎች የእናንተን መልካምነት እንደ አድቫንቴጅ ይወስዱታል። ወይንም ደግሞ ሳትጠይቁ ከሆነ የሆነ ሰው የምታግዙትና ትኩረት የምትሰጡት የእናንተን ትኩረት መስጠትና እገዛን በኔጌቲቭ ይተረጉመዋል። ያኔ ብስጭት ይመጣል። ሰዎች ሲፈልጉ ነው አንድን ነገር ልታግዟቸው የሚገባው። ሰዎች በትክክል ቫልዩ ሲያደርጉት ሳያመሰግኗችሁ የምትሰጡት ምንም አይነት እርዳታ ሊኖር አይገባም። አዘርዋይስ በዙሪያችሁ ያለ ፍቅረኛ፣ ጓደኛ፣ የስራ ባልደረባ፣ አለቃ በስነ ስርዓት የምትሰጡትን ትኩረት ጊዜና ወይንም ደግሞ እያገዛችሁት ያለውን ነገር በአግባቡ አንደርስታንድ ሊያደርገው ይገባል። ካልተረዳው ያን ሁሉ ማድረጋችሁ ከንቱ ነው። ነገ ላይ ማን እንደዚህ ሁንልኝ ያለ ነው የምትልህ። ነገ ላይ ማን ጠየቀሽ ነው የሚልሽ። ፈልገሽ ነው ያደረግሽው ነው የምትባሉት። ምንም ነገር ከእናንተ አልፎ ሌሎችን የሚጠቅም ሲሆን ማለት ነው በቃ ለጠየቀ ነው የሚሰጠው። በክርስትና ውስጥ አንድ ትልቅ የሆነ አባባል አለ፣ ራሱ ክርስቶስ ኢየሱስ የተናገረው ማለት ነው። አብ የሳበው ካልሆነ በስተቀር ወደ እኔ አይመጣም የሚል። ኦፍኮርስ ሲሪየስ በትክክል በቃ አለቀ። ሁሉንም ሰው ካልተለወጠ ብላችሁም ሸክም የምትሸከሙ ሰዎች አሏችሁ። ሰዎች ይውላችሁ አንድን ነገር ዋጋ የሚሰጡት ፈልገውት ሲመጡ ነው፣ እነርሱ እራሳቸው ማለት ነው። ለምሳሌ በበረሃ ውስጥ እየሄዳችሁ ሳለ ሁሉም ሰው ተጠምቷል እና እጅግ በጣም ጠምቷችኋል፣ ውሃ ፈልገዋል ብላችሁ አሰባችሁ። ከዛ ከንፈራቸው ሁሉ ደርቋል። አባት ውሃ ታጣኛለህ ላለ ሰው ነው ሃይላንዳችሁ ነው የምትሰጡት እንጂ ጠምቶሃል እኮ ውሃ ጠጣ የምትሉ ከሆነ አንዳንድ ሰዎች የእናንተን መልካም የማድረግ ድርጊት ምን መርዝ ልትሰጠኝ ነው ብለውም እንድትበሳጩ እንዲሁም መልካምነታችሁን ረግማችሁ ከዚህ በኋላ መልካም አልሆንም ብላችሁ የመልካምነት ክብርን ጥላችሁ ዘላለም በኃጢአትና በክፋት ላይ እንድትሰለጥኑ ነው የሚያደርጓችሁ። አውቀውት እኮ አይደለም፣ እነሱም ራሳቸውን ዲፌንስ የሚያደርጉበት ከስህተት የሚቆጥቡበት መንገድ ነው። ስለዚህ መልካም ስትሆኑ ሁሌም ቢሆን ኦቨርቱት ስትሆኑ ይሄ ሰውማ ችግር አለበት ነው የሚባለው። ከዛ ውጭም ደግሞ ይህም በማድረጋችሁ ውስጥ አድቫንቴጅ ሊወስድ ፈልገው ነው፣ እስረኛው ሊያደርገኝ ነው እንዴ። ሰዎች ብዙ አይነት ሀሳብ ነው ያላቸው፣ በሁለታ ሊያስረ ይፈልገው ነው እንዴ ወዘተ ማለት ነው። ስለዚህ ምንም ነገር ቫሊዩ ለሰዎች አድ ስታደርጉ የሆነ ዋጋ ያለው ነገር ስትሰጧቸው ትኩረት፣ ገንዘብ፣ ጊዜ፣ አዲስ እውቀት፣ በስራ ላይ ማገዝ፣ በሀሳብ ላይ ማገዝ ሊሆን ይችላል። በስነ ስርዓት ዋጋውን ተረድተው ለዛም ዋጋ ሪተርን ከፍለውበት መሆን መቻል አለበት። ለሰዎች ይጠቅማል ብላችሁ የምታስቡት የምታደርጉለትን ነገር ሪስፔክት እንዲኖረው አድርጉት፣ ክብር ስጡት። ምክንያቱም በእናንተ ልሳን እግዚአብሔር ሊሆን ይችላል የሚናገረው፣ በእናንተ እጅ የሚሰራው ፈጣሪያችሁ አላህ ሊሆን ይችላል። ስለዚህ የትኛውም ለሌላን ሰው ቫሊዩ አድ የሚያደርጉ የትኞቹንም አይነት ነገሮችን ማለት ነው በክብር አድርጓቸው፣ ቦታ ምረጡላቸው፣ አስከፍሉባቸው። ሁሉ መክፈል ሲባል ገንዘብ ብቻ አይደለም፣ ትኩረት፣ ጊዜ እንዲሁም ኢን ሪተርን እኔ እናደርግላለሁ አንተ ታደርግልኛለህ ፌቨር ማለት ነው። አዘርዋይስ በሽተኞች ነው የምትሆኑት። ጊዜያችሁ ያልፋል፣ ጤናችሁ ይቃወሳል፣ ሰላም አይሰማችሁ። ከዛም ውጭ የዓለምን ሸክምና ሀዘን በሙሉ እናንተ ጫና ላይ ያርፋል። ለጠየቀ ነው የሚታገዘው፣ ለጠየቀ ነው የሚረዳው። ጂም ቤት ሊሆን ይችላል ዋቴቨር። የሆነ ሰው መጥተው ጂም ቤት ውስጥ የሰራችሁ አግዘኝ ካላላችሁ በስተቀር አታግዙት፣ ዝም በሉት። አደጋ የሚደርስበት ሁኔታ ላይ ከደረሰ አግዙት ሂዳችሁ እንጂ ቅልቅል አትበሉ። አዝነ ሂደህ እንደዚህ ስትላት ልጀነጅናት የመጣህ ነው የሚመስላት። ሰዎች በሰከንድ ውስጥ ብዙ አይነት ሀሳቦችን ነው የሚያስቡት። አንተ ለደግነት የምታደርገው እንደ መርገምት ጨርቅ ይቆጠርብሃል። ስለዚህ ማንም ሰው ሲጠይቅ ነው የሚሰጠው። አቢ ወደ እኔ ሳበው ካልሆነ በስተቀር ማንም ወደ እኔ አይመጣም እንደተባለው ማለት ነው። የፈለገ ስለ አምላኩ ታላቅነት ክርስቶስ ኢየሱስ ጋር የነበረን ትልቅ ሞገስ፣ ግርማ ማወቅ የፈለገ ሰው እዚህ ሰው ጋር ይመጣ ነበር ማለት ነው። ወይንም በእስልምና እዚህ ነብይ ጋር ይመጡ ነበር፣ ነቢዩላህ ኢሳ ጋር ማለት ነው። ሰዎች እናንተ ጋር የመጣ ሰው በቃ እድለኛ ነው። ይምጣ። ሲመጣ የዓለምን ሸክም አትሸከሙም። እኔም ይሄ ችግር ነበረብኝ። በቃ እኔ ማድረግ የምችለው ሀሳቤ መስጠት ነው። አበይ ሳበው እሱ ወደ ላይ አይመጣም እንደተባለው ለውጥን የፈለገ ከፍታን የፈለገ መርዳትን የፈለገ ራሱን በግሉ ማሳደግ የሚፈልግ ሰው ያገኘኛል እንጂ ካላዳመከኝ እያልኩ መጮህ አይጠበቅብኝም። ይሄ ብሽሽቅ አይደለም። ደግሞ ፍቅር ሰብከት አያስፈልገውም፣ እውቀት ስብከት አያስፈልገውም። ሰርቶ ያሳያል።
ይስባል ራሱን ማለት ነው። ስለዚህ ላለኝ ሰው ስሰራ ደግሞ አምላክ ወይንም ደግሞ ይህ ዓለም ይበልጥ ይህንን ስራዬን ይባርክልኛል ማለት ነው። ብዙዎቻችን ግን ችግር አለብን። የኢትዮጵያ ትውልድ በሙሉ እንዲህ ካላሰበ የምንለው ሂደት አለ። ትልቁ ጉዳይ ምንድን ነው? ከእናንተ በኩል ማድረግ ያለባችሁን አድርጉ። የተሳበው ወደ እናንተ ይመጣል ከላስ። ስለዚህ እያንዳንዱ ሰው ህይወት ውስጥ ገብታችሁ የሆኑ ሰዎችን ለማገዝ አትሯሯጡ። በቃ ሲጠይቋችሁ አድርጉላቸው። ያኔም ነው ዋጋ የሚሰጡት። አንተ በጣም ኦብሴሽን ውስጥ የምትገባው፣ አንተ በጣም አደገኛ የሆነ ጥልቅ የሆነ የፍቅር ስሜት ውስጥ የምትገባው እኮ ልጅቷ ከመሬት ተነሳ እፈቅራለሁ ምናምን ስትል አይደለም። በጣም ወዳትና አይታት አንተ ተስበይደ ማለት ነው። ፈገግ ስትልልህ በቃ ተአምር ይሆንባል። ኢቨን ታስታውሰዋለህ፣ ህልም ላይ ሁሉ ትመጣለች። ያንን ፈገግታ የሚገርም በ40 ዓመትም አልረሳኸውም። ለምን ፈልገ ስትሄድ የጠበቀ የሆነ ሪአክሽን ነው። ለምን? ምክንያቱም አንተ ተማርከ ሄደህ ነው ምላሽ ያገኘው። ስለዚህ ሰዎችም በችግራቸው ወቅት ራሱ አይደለም በችግራቸው ወቅት ራሱ አለ አይደል ሲፈልጉ ሄዱ ሲጠሯችሁ እንጂ ዝም ብላችሁ ካረዳው አትበሉ። እንደ መርገምት ጨርቅ ይቆጠራል እርዳታችሁ፣ እንዲሁም ዋጋ ያጣል። ይሄ እውነተኛ የሰው ልጅ ስነ ልቦና ነው። የሚያውቅም ያውቀዋል። ከላስ አንተም ዝም ብለህ ሳትጠይቁ የሚሰጡህንም አትምረጡ። እናንተ ራሳችሁ ስግብግብ አትሁኑ። እንትን አትሁኑ። ይሄ ምንድነው? ሰውን ለግላችሁ ዓላማ የምትጠቀሙ ቆሻሾችም አትሁኑ። በገንዘብ ጉዳይ ማለት ነው። በሌላ ነገር ተጠቀሙ፣ በትኩረት በምናምን ችግር የለውም። ገንዘብ ግን ሰዎች ላባቸውን ጠፍ አድርገው የሚያመጡ ጉዳይ ነው። ለመስረቅ አትስገብገቡ። ስለዚህ ትልቁ ሀሳብ በዛሬ ቪዲዮአችን ምንድነው? ሳትጠየቁ አትርዱ። ሰዎች የእናንተን ደግነት ከመጤፍ አይቆጥሩትም። እንዲሁም ደግሞ አንዳንዴ ሁሌም ቢሆን ሳትጠየቁ ከሆነ የሆነ ነገርን ያገዛችሁት እመኑኝ፣ በእርግጠኝነት ነው የምነግራችሁ፣ እነዛ ግለሰቦች ዋጋ አይሰጡትም። ለምን ይመስላችኋል? እናንተ በጣም ትኩረት በጣም ብዙ እርዳታና እገዛ አግዘዋችኋቸው አንድ ቀን ተገርመው አያውቁም። ነገር ግን እገሌ ስላገዛቸው ናራዊ ዛሬ የሆነ ነገር ልንገረ ብለው መጥተው ይነግሩናል። እንትና የሚባለው እንዲህ ያላደረገልኝ መሰለ ብለው በተአምር ይነግሩናል። ለምንድን ነው? ያ ሰው ሲፈልጉ ሲጠይቁ ነው ያደረገላቸው። እናንተ ግን ሳትጠየቁ ነው። ስለዚህ ችላ ይባላል ማለት ነው። በጣም ችላ ይባላል። ለምሳሌ መስከረም ወቅት ላይ ያልወጣ አደይ አበባ በቃ ማን ትኩረት ይሰጠዋል? አደይ አበባ መስከረም ላይ ሲወጣ ለመስቀሉም ይፈለጋል፣ ለቤቱም ውበት ይፈለጋል፣ ባህሉም ነው፣ አዲስ ዓመት ነው፣ ይሸጣል ገበያ ላይ ወዘተ። ከዛ ሰዓት ውጭ እኮ ድንገት ቢበቅል ማን ያየዋል? እንዴ አደይ አበባ በቀለ ብሎ ሰው ተገርሞ እንዴት ወቅቱን ሳይጠብቅ ብሎ ነው አልፎት የሚሄደው። አበባነቱ ዋጋ ያጣል። ልክ እንደዛ ነው እናንተ የምትሆኑት። በወቅቱ ማገዝን ልመዱ። ሳትፈለጉ አትሄዱ። እናንተ እነማን ናችሁ? ራሱ ሃይማኖቶቻችን ትምህርት እንኳን እኮ ይሄን ካደረጋችሁ እንዲህ ይሰጣችኋል፣ ይሄን ካደረጋችሁ እንዲህ ይሰጣችኋል ነው የሚሉን። ስለዚህ ክብርን ፍቅርን ስታሳዩ፣ ጸሎትን ስትጨምሩ፣ በትእዛዝን ስታከብሩ መንግስተ ሰማያት ወይንም ገነት ወይንም ጀነት ብለዋችኋል። ይሄን ከጣሳችሁ ደግሞ ወየውላችሁ ሲኦል ምናምን ተብላችኋል። ስለዚህ ባደረጋችሁት ልክ የተቀመጠ ሪተርን ሪዋርድ አለ እንጂ ዝም ብሎ ስላለቀሳችሁ የሚሰጥ ነገር የለም። ዝም ብሎ ስለተንጫጫችሁ የሚሰጥ አምላክ የለም። በስራችሁ ነው እግዚአብሔር የሚባረካችሁ ይባላል። አንድ ነገር በፍሬ ይታወቃል ይባል የለ እንዴ? በተመሳሳይም ለሆነ ሰው የምታደርጉት ነገር አለ አይደለ? ሪዝነብል መሆን መቻል አለበት። ደግሞ የሚጠይቅም አቤቱ አምላካዊ ይቅር በለኝ ብላችሁ ተጸጽታችሁ ንስሐ ስትገቡ አይደለ እንዴ ኃጢአታችሁ ይሰረይላችኋል የተባላችሁት? ወይም ደግሞ ተውበት ስታደርጉ ኢስቲግፋር ስታደርጉ አይደለ? ስለዚህ ስትጠይቁ ነው የሚጠፋው ማለት ነው ወንጀላችሁ። በሃይማኖታዊ እንኳን ምሰሶ አድርገን ሁለቱን እስልምናና ክርስትናን ስናወራ ማለት ነው። ስለዚህ ስትጠይቁ የሚሰጥ አምላክ ነው ያለው። ስትጠይቁ በረከትን የሚያለብስ አምላክ ነው ያለው። በጸሎታችሁ በኩል የምትገናኙት ኃይል ነው ያለው። በዱዓችሁ በእያንዳንዱ ሶላታችሁ በኩል በእያንዳንዱ ስግደታችሁ በኩል ከላስ በቃ አለቀ። ስለዚህ ሰዎችንም ልትደርሱላቸውና ልታግዟቸው የሚገባው ሲፈልጉ ነው። አዘርዋይስ ከባድ የሆነ ጣጣ ይመጣል። አንዳንድ ሰዎች አሁን ቅድም እንደነገርኳችሁ አይነት ስነ ልቦና ሊኖራቸው ይችላል። ለምንድን ነው የሚያግዘኝ? እኔ ብቻዬን ብቁ ነኝ፣ እኔ ብቻዬን እችላለሁ። አንዳንዶች ደግሞ ይሄን ነገር እንደ አድቫንቴጅ ወስደው በእናንተ ማገዶ የነሱን እንጀራ ያበስላሉ። ብዙዎች ደግሞ በዚህ ወጥመድ የታሰራችሁ ናችሁ። ስለዚህ ከዛሬ ጀምሮ አንድ ትልቅ ነገር ልንገራችሁ።
ቢያንስ ለ30 ቀን ብቻ ይህንን ተለማመሩት። ከቤተሰብም ጀምሮ ና ስትባሉ አድርጉ፣ እንዲያደርግ ስትባሉ አድርጉ፣ ይህን ስጠኝ ስትባሉ ስጡ እንጂ ሳትጠየቁ ይሄ አለልህ እያላችሁ ኦፈሮችን አትደርድሩ፣ ኦፈሮችን አታቀርቡ። ኢማጂን እስኪ አንድ ጥያቄ ልጠይቃችሁ። ብዙ አይነት ቸኮሌቶችን ይዤ እጅግ በጣም ብዙ አይነት ቸኮሌቶችን አላ ለአንድ ሕፃን ልጅ ይሄ ይሻልሃል፣ ይሄ ይሻልሃል፣ ይሄ ይሻልሃል፣ ይሄ ይሻልሃል ብለው ኤክሳይትመንቱ ይጠፋል። 20 እና 30 ቸኮሌት ሳሳየው ትርጉም ያጣበታል። እንዲሁም ነገ አገኘዋለሁ ብሎ ያስባል። በቅጽበት ውስጥ ይማራል ብዙ ነገር እንዳለኝ ሰው ይንቀዋል። ነገር ግን 2 አማራጭ ይዤ ይሄ ይሻልሃል ይሄ ስለው እንዴት ነው ይሄኛውን ነው የምፈልገው ይላል፣ ያለቅሳል። በቃ ይሄኛውን አልሰጠም ይሄን ብለው ራሱ ይነጫነጫል ያኛው ካልሆነ ብሎ። አማራጭ ሲበዛ ግን እየተናቀ ይመጣል ያ አማራጮቹ ያ ቸኮሌት። በተመሳሳይም አንዳንድ ሰውን ለማገዝ ለመርዳት ብላችሁ ፍቅር ላይ ጓደኝነት ላይ እንዲህ ብታደርግ እኮ እንደዚህ ትሆናለህ፣ እንዲህ ብታደርግ እኮ እንደዚህ ትሆናለህ፣ እንዲህ ቢሆን እንዲህ ቢፈጠር እንደዚህ ቢደረግ እኔ ላግዝህ፣ እንደዚህ ላደርግልህ ስትሏቸው ምንድን ነው ይሄ የራሱ የግል ህይወት የለውም ምንድን ነው የሚሏቸው ሰዎች። ውሃ እኮ ተጠምተሃል ላጠጣህ እንዳላችሁ ሰው ማለት ነው። ኧረ መርዝ ልታጠጣኝ ይላል መሀል በረሃ ላይ ተጠምቶ ማለት ነው። ስለዚህ በበረሃው መሀል ላይ የሄዳችሁ ውሃ ስለያዛችሁ ብቻ እነሱ ተጠምተው ስላያችሁ ብቻ ላጠጣችሁ አይባልም። መጠማቱን ያወቀ የነቃ ህዝብ ያስፈልጋል። ውሃ ጠምቶኛል ለካ። እርዳታችሁን እኮ አይቀበልም አንድ ሰው ማለት አልተጠማም ማለት ነው። ወይንም ደግሞ መጠማቱን አላወቀም፣ ንቁ አይደለም፣ ገና እርዳታ ለመቀበል ራሱ ዝግጁ አይደለም ልቡ። እናንተ ግን ካልጠጣ እያላችሁት ነው፣ ወደዛ ይድላችኋል እሱም ሰው። ወይንም ደግሞ እሺ እስኪ ሞክረዋለሁ ብሎ ያልፋችኋል፣ ነባራዊ ህይወታችን ላይ ስናመጣ ማለት ነው። ዱ ዩ አንደርስታንድ ሚ ጋይስ? ስለዚህ ይሄ ትልቅ ችግር ነው። መጠማቱ ገብቶት መጥቶ ለጠየቀ ነው የሚሰጠው። አብ የሳበው ካልሆነ እርሱ ወደ እኔ አይመጣም። ከላስ በቃ ትልቅ ትምህርት አስቀምጦላችኋል። ይህ ነው የምላችሁ። ስለዚህ ከዚህ በኋላ ለምታደርጉት የትኛውም አይነት ነገር ማለት ነው ግዴታ ሰዎች ጠይቋችሁ ቢሆን መልካም ነው። በእጅጉ ታተርፋላችሁ። እንዲሁም ደግሞ አብዛኛው ጭንቀታችሁ ተራ መሆኑ ይገባችኋል። ለካ ለራሳችሁ ያላችሁት ራሳችሁ ናችሁ። እነሱ ላይ የምታዋጡትን ትኩረት፣ ለመርዳት የምትጋጋጡትን ጊዜ፣ ሞራል፣ ሀሳብ ለራሳችሁ ብታወጡት ምን ያህል ኃያል እንደሆናችሁ ትመለከታላችሁ። ምድር ላይ ያለ ነገር ሁሉ የተሰራው በሰው ልጅ ነው። እናንተም ይህን ማድረግ የማትችሉበት ምንም ምክንያት የለም። አንድ ነገር ብቻ ማድረግ ከጀመራችሁ እሱ ምንድነው? የሌሎች ሰዎችን ጉዳይ እንደ ራሳችሁ ጉዳይ መመልከት ካቆማችሁ ኃይላችሁ በሙሉ ይከፈታል። ይህን ይመስላል። አመሰግናለሁ ስለነበረን ጊዜ። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ